በታሪክ ውስጥ ውድ የተባለው መህር ምን እንደሆነ ታውቃላችሁ? ወርቅ፣ ብር ወይስ አልማዝ? እስኪ ገምቱ። ምን ይመስላችኋል? ዛሬ የምነግራችሁ ታሪክ ለአንዲት ሴት የቀረበላት ነገር ግን ደግሞ እሷ ወርቅንና ብር የመረጠችው እጅግ አስገራሚ የሆነ ነገር ነው። በዚህ ታሪክ ይህ ትውልድ እጅጉን ይማርበታል፣ እናንተም ትጠቀሙበታላችሁ። ቻናሉን ሰብስክራይብ በማድረግ ቪዲዮ ላይክ በማድረግ ጀምሩት። እስከ መጨረሻው አብራችሁን ቆዩ። በሲራ ፎከስ ኡሙ ሱለይም ሲባል ሰምታችሁ ታውቃላችሁ መቼም። ሩመይሳ ቢንት ሚልሃን ይባላል ትክክለኛ ስሟ። እጅግ በጣም አስቀራሚና ውድ የሆነች ሴት ነች። ምናልባት በዚህ ዘመን ያሉ ሴቶች እንደሷ ቢሆኑ ወይም ደግሞ እሷን አርአያ ቢያደርጉ ምንኛ በተጠቀሙና ስኬታማ በሆኑ ነበር። ዛሬ ስለ ሩመይሳ ስትሰሙ እጅጉን ትደነቃላችሁ። ሩመይሳ ቢንት ሚልሃን ማን ናት? ኡስታዝ ሰይድ አህመድ እንዲህ አድርገው በተዋበ መልኩ ገጥመውት፣ ውዱ ሙነሽድ ሙዓዝ ሀቢብ ደግሞ በአማረ ድምፁ እንደዚህ እያለ አሞግሷታል። ጥሎሽ አልጠይቅም ወርቅ አልልኩት ብቻ መህሬ መስለምህ ነው ውዱን ውደድ ብቻ የሽርኩን ደረመን በሙሐባው ጠርጋ አስልማ ገባችው መህሯን ይስለመርጋ። ሩመይሳ ቢንት ሚልሃን ልዩ የሆነች ሱሐባ ነበረች። እጅግ በጣም አስገራሚ። ታውቃላችሁ ለጋብቻ ያልቀረበላት አይነት ወርቅ ያልተሰጣት አይነት ብር አልነበረም። እሷ ግን አንድ ነገር መረጠች። መህሯ ሊሆን የሚገባው አቡ ጦልሃ እስልምናን እንዲቀበል መሆን አለበት። አንተ እስልምናን ከተቀበልክ፣ ነቢዩን ሰለላሁ ዐለይሂ ወሰለም ከተከተልክ እኔ አንተ ሚስት ሆናለሁ ነበር ያለችው። እሱ ምንም አላመነታም። ቀድሞውኑ በረሱል ሰለላሁ ዐለይሂ ወሰለም ላይ ልቡ ሸፍቶ ስለነበረ፣ ወደ እሳቸው አድልቶ ስለነበረ እስልምናን ተቀበለ። ይቺን ምርጥዬና እንቁ ሱሐባ ደግሞ የግሉ አደረጋት፣ ሚስት ሆነች። ኡሙ ሱለይም በመዲና ከሚኖሩ ሴቶች መካከል አንዷ ነበረች። እናም ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሲመጡ የ10 ዓመት ልጇን አነስ ኢብኑ ማሊክን እጁን ይዛ ወደ ነቢዩ ሰለላሁ ዐለይሂ ወሰለም ዘንድ በመሄድ ይህ ልጅ አነስ ኢብኑ ማሊክ ይባላል፣ እናም የእርሱ አገልጋይ እንዲሆን እፈልጋለሁ ብላ ለረሱል ሰጠቻቸው። አነስ ኢብኑ ማሊክን የማያውቅ ሰው አለ? እጅግ በጣም አስደናቂ የሆነ ሱሐባ ነበረ እኮ። ምናልባት ጊዜ ከበቃኝ በዚህ ቪዲዮ መጨረሻ ላይ ስለ አነስ ኢብኑ ማሊክ የምነግራችሁ ይሆናል። እስከዛ ግን ስለ እናቱ በደንብ እናውሳ እስኪ። ሩመይሳ ቢንት ሚልሃን ባለቤቷ ማሊክ ኢብኑ ዲናር ይባል ነበረ። እናም በረሱል ሰለላሁ ዐለይሂ ወሰለም ያላመነ እስልምናን ያልተቀበለ እንደዚሁም የረሱል ሰለላሁ ዐለይሂ ወሰለም ቀንደኛ ጠላት የሆነ ሰው ነበረ ይህ ሰው። ከዚያም እሷ ግን ወደ ነብዩ ሰለላሁ ዐለይሂ ወሰለም ልቧ ሸፈተ፣ እስላምን መቀበል ፈለገች። እናም ባለቤቷን ማሊክ ኢብኑ ዲናርን አማከለችው፣ እስልምናን እንቀበላለችው። እሱ ግን በፍጹም አለ። እሷ እስልምናን ተቀበለች። ማሊክ ኢብኑ ዲናርም የተለያዩ እንቅስቃሴዎች የንግድ እንቅስቃሴዎች ያደርግ ነበርና ወደ ሶሪያ ተጉዞ በነበረበት ሰዓት ላይ በሶሪያ ህይወቱ አለፈና እዛው ሞተ። ከሱ መሞት በኋላ የኡሙ ሱለይም ብቸኛ የሆነው ነገር ምንድነው? ልጇን አነስ ኢብኑ ማሊክን መንከባከብ ነበር። አነስ ኢብኑ ማሊክ ትልቅ ሱሐባ እንደሆነ ታውቃላችሁ። ይህ የሆነበት ምክንያት ደግሞ የእናቱ ውጤት ነው። እናም ልጇን በስነ ስርዓት እየተንከባከበች ማሳደግ የእሱ ኃላፊነት ሆነ። ከዚያም አቡ ጦልሃ የሚባል አንድ ሰው ለጋብቻ ጠየቃት። እሷም ጋብቻውን የምትቀበለው አንድ መስፈርት ይህንን ነገር የምታሟላ ከሆነ ነው አለችው። እሱም መስፈርቱን ጠየቃት። ምንድነው መስፈርትሽ በማለት አማከራት። እሷም መህሬ ሊሆን የሚገባው የአንተ እስልምናን መቀበል ነው አለችው። እሱም አላመነታም፣ እስልምናን ተቀበለ። ባልና ሚስት ሆኑ። ሩመይሳ ቢንት ሚልሃን ከአቡ ጦልሃ ጋር ብዙ ህይወቶችን አብረው እያሳለፉ ሳለ አንድ ጊዜ ልጇ በጠና ታሞ ነበረ። እናም ህይወቱ አለፈ። አቡ ጦልሃ ከሌላ ቦታ መጣና ወደ ቤት ሲገባ የልጁን ጤንነት ጠየቃት። እንዴት ነው ልጅ ብሎ ጠየቃት። እሷም
ከስከዛሬው ዛሬ አረፍ ብሏል አለችው። እሱም አይ ተሽሎታል ማለት ነው በማለት ልቡ ተረጋጋ። እሷም እራት አቀረበችለት፣ ቆንጆ ሆና ተውባ አቀረበችለት። ከዚያ በኋላ ኢጅማዕ አደረጉና ሌሊቱን በቆንጆ ሁኔታ አሳለፉ። ከነጋ በኋላ አንድ ነገር ልጠይቅህ የአባ ጦልሃ አለችው። እሱም ምንድን ነው አላት። አንድ ሰው አደራ ለኛ ቢሰጠንና አደራውን በፈለገ ሰዓት ልውሰድ ቢል እንከለክለዋለን እንዴ በማለት ጠየቀችው። አይ አንከለክለውም፣ አደራው የሱ አይደለ እንዴ በፈለገው ሰዓት መውሰድ ይችላል አላት። እናም ልጃችን ወደ አኺራ ሄዷል ብላ አረዳችው። ይሄኔ አቡ ጦልሃ በጣም ተናደደና ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ሄዶ ስሞታውን አቀረበ። ሩመይሳ ቢንት ሚልሃን ወይንም ደግሞ ኡሙ ሱለይም ይህን ያክል ጽናት የነበራት ሴት ነበረች። አንድ ጊዜ በሁነይን ጦርነት የአቡ ጦልሃ ልጅ አብደላህ የሚባለው ልጇን ጸንሳ አርግዛ ሳለ ሆዷ ላይ ጩቤ ሰክታ ረሱል ሰለላሁ ዐለይሂ ወሰለም ተመለከቷት። ያ ኡሙ ሱለይም ሆድሽ ላይ ያደረግሽው ነገር ምንድነው? ምን ያደርግልሻል? በማለት ጠየቋት። የረሱል ሰለላሁ ዐለይሂ ወሰለም ለጠላቶቻችን ዝግጁ ሆነን መጠበቅ የለብንም እንዴ? እነሱ እስከሚያጠቁን መጠበቅ አለብን እንዴ? በማለት ጠየቀቻቸው። ረሱል ሰለላሁ ዐለይሂ ወሰለም በጀግንነቷ እየተገረሙ አለፉ። በሌላ ጊዜ ደግሞ አቡ ጦልሃ ረሱል ሰለላሁ ዐለይሂ ወሰለም በእጅጉ መራባቸውንና በረሃብ መዳከማቸውን አስተዋለና ቤት ምግብ ሊጋብዛቸው ፈለገ። እናም ሂዶ ኡሙ ሱለይምን አማከራት። ቤት ውስጥ ምን አለ የሚበላ? ረሱል ሰለላሁ ዐለይሂ ወሰለምን ይዣቸው ልመጣ ነበር አላት። እሷም ቤት ውስጥ ምንም ነገር የለም የገብስ ዳቦ ብቻ ሲቀር አለችው። አይ በቃ ይሄ በቂ ነው በማለት ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ሄደና ረሱልን ለምሳ ወይንም ደግሞ ለምግብ እንደጋበዛቸው ነገራቸው። ረሱል ሰለላሁ ዐለይሂ ወሰለም እዛ የተሰበሰቡትን ሱሐቦች በጠቅላላ ከ70 እስከ 80 ይገመታሉ። ዛሬ ምግብ አቡ ጦልሃ ቤት ተጋብዘናል፣ ወደዛ ኑ ቶሎ አላቸው። እናም በዚህ ጊዜ አቡ ጦልሃ ደነገጠ። እየሮጠ ወደ ሚስቱ ሄደና ረሱል ሰለላሁ ዐለይሂ ወሰለም ጉድ ያደረጉን እንደዚህ ብለው እኮ ሱሐቦችን በሙሉ ጠሩብን አላት። የዚህ ጊዜ ጽናቷን እርጋታዋን በረሱል ሰለላሁ ዐለይሂ ወሰለም ላይና በአላህ ሱብሓነሁ ወተዓላ ላይ ምን ያክል ጥንካሬ የእምነት ጥንካሬ እንዳላት የምታዩት እዚህ ላይ ነው። ረሱል ሰለላሁ ዐለይሂ ወሰለም ይሄንን ካደረጉ አላህና እሳቸው ያውቃሉ፣ በእርግጥም ይበቃ ይሆናል አለችው። እሱም ዝም አለ። ረሱል ሰለላሁ ዐለይሂ ወሰለም ሱሐቦቻቸውን በሙሉ ሰበሰቡና ወደ አቡ ጦልሃ ቤት ሄዱ። ከዚያ በኋላ ረሱል ሳይበሉ ሁሉም እየገቡ በሉ። ከዚያ በኋላ በመጨረሻም ረሱል ሰለላሁ ዐለይሂ ወሰለም በሉ። ያቺ ትንሽዬ ምግብ ለ80 ሰው የሚሆን በቃ ማለት ነው። ይህ የሚያሳየው በረሱል ሰለላሁ ዐለይሂ ወሰለም እና በአላህ ላይ ያላትን እምነት ጥንካሬ ነው። ቅድም በሁነይን ዘመቻ ላይ አብደላህ የሚባለው ልጇን ጸንሳ እንደነበር ነግሬያችኋለሁኝ አይደለ? ይህ አብደላህ ከተወለደ በኋላ አነስ ኢብኑ ማሊክ ወንድሙ ይዞት አቅፎት ወደ ረሱል ሰለላሁ ዐለይሂ ወሰለም ዘንድ ወሰደው። ረሱል ሰለላሁ ዐለይሂ ወሰለም ሲያዩት በጣም ተደሰቱና አጠገባቸው ከነበረ ቴምር ላይ ለመጥ አድርገው ወደ አፉ አደረጉለት። ከዚያም ስሙን አብደላህ አሉት። ከዚያ በኋላ ዱዓ አደረጉለት። በጣም ነው የሚያጅባችሁ። አብደላህ 10 ወንድ ልጆችን ወለደ። 10ም ሐፊዞች ነበሩ። አያችሁ፣ በዚያ ምሽት የተጸነሰው ልጅ ነበር ያ ልጅ። አትተዓጀቡም? ይገርማል አይደለም? እና የኛ ሴቶች ዛሬ የት ላይ ናችሁ? ለሰርጋችሁ መህር ስትጠየቁ ስንት ነው የምትሉት? 100,000፣ 200,000፣ 1 ሚሊዮን ይበቃችኋል? ይህን ከበቃችሁ በጣም ጎበዞች ናችሁ። ለምን መሰላችሁ እንደዚህ የምላችሁ? ወቅቱ በጣም ከብዷል። በእናንተም አንዳንድ ጊዜ አይፈረድም። ግን ደግሞ መለስ በሉና የኢስላምን ውበት የአርአያዎቻችሁን ታሪክ መለስ በሉና ቃኙት። በቃ በእነሱ ስታንዳርድ እንኳን ባትሆኑ እነሱን ለመሆን ሞክሩ በተቻላችሁ አቅም። ምናልባት በመህር ጉዳይ ላይ ላይሆን ይችላል፣ በሌላም ጉዳይ ላይ በጾም በሶላት በተለያዩ ነገሮች አርአያዎቻችንን ለመምሰል እንሞክር። ግዴታ ሱሐቦችን መሆን እኮ ላይጠበቅብን ይችላል። እነሱ ረሱል ሰለላሁ ዐለይሂ ወሰለምን ያዩ በአካል አብረው የነበሩ ሰዎች ናቸው፣ እድለኞች ናቸው። እኛ ደግሞ የረሱል ኡመት ነን።
ከእድለኞቹ መካከል አንደኞቹ ነን አይደለ? እንደነሱ ለመሆን እንሞክር። በጣም ጋጠ ወጥ አንሁን። ሰርጋችን ልክ እንደዚህ ልክ ያለፈ አይሁን። አይመስላችሁም? ቪዲዮውን እስከዚህ ድረስ ስለተከታተላችሁኝ በጣም አመሰግናለሁኝ። ቻናሉን በድጋሚ ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።